ጤና ይስጥልን። ዶክተር ብሩክ ብርሃኑ እባላለሁ። ይህ ኢንላይትን ፖድካስት ነው። ዛሬ ስለ ጽናት እንማማራለን። ጽናት ምንድን ነው? ጽናት ለዓላማችን የምንሰጠው ፍጹም የልብ ጥንካሬ፣ ወደኋላ ላለመመለስ ለራሳችን ቃል የምንገባበት፣ ከወደቅንበት የምንነሳበት ምክንያት፣ በወጀብ መካከል አሻግረን ወደ ግባችን የምናይበት፣ ዋጋ በመክፈል ከግባችን የምንደርስበት ውሳኔ ነው። በጽናት ውስጥ ፈተናው አስተማሪያችን፣ ትግሉ ብርታታችን፣ ለቅሶ ምስክርነታችን፣ ጠባሳው ታሪካችን፣ ውድቀቱ የመነሳታችን ምክንያት፣ በመጨረሻም ጽናቱ ድላችን ነው። ወርቅ በእሳት እንደሚፈተነው የእሳቱ መጠን ካራቱን እንደሚወስነው በመንገዳችን ላይ የሚገጥመን ፈተና ይሰራናል፣ ያጠራናል፣ ወደ ግባችን ያደርሰናል። ስለዚህ በዓላማችን ላይ ፈተና ሲመጣ በፍርሃትና ተስፋ በመቁረጥ መራድ የለብንም። በጽናት መቀበል፣ ወደ መፍትሄው ማተኮር። ምክንያቱም ከእያንዳንዱ ትግል በስተጀርባ የማደጋችን ሚስጥር አለ። ከእያንዳንዱ ፈተና በስተጀርባ የተደበቀ የሕይወት ሽልማት አለ። ለዓላማ ጽኑ የሆነ ሰው ካሉት ባህሪያት አንዱ ፈተናን የመቋቋም አቅም ወይም ሪዚሊያንስ ማለት ከፈተናው በላይ የመሆን የውስጥ ጥንካሬ፣ ለፈተናው ሳንሸነፍ ተጋፍጠን የምናሸንፍበት የምንሰራበት ማንነት ነው። አንዳንድ ሰዎች በዓላማቸው ላይ የመጣውን ፈተና የመቋቋም የማሸነፍ ብስለት አላቸው። ነገር ግን በተፈጥሮ አግኝተውት ሳይሆን በሕይወታቸው ያሳለፉት ፈተናዎች ሰርቷቸው ተምረውበት አሸንፈውት ሲያልፉ የሚኖራቸው ማንነት ነው። ብዙውን ጊዜ በሕይወታችን ላይ የሚመጣ ፈተና ብዙ ከሰማነው ብዙ ካነበብነው በላይ ሰርቶን ያልፋል። በፈተናው የተጎዳን ቢመስለንም ማንነታችንን ይሰራዋል። እንደዚህ ያሉ ፈተናዎች ልናማርራቸው ሳይሆን ልንማርባቸው ወደ ሕይወታችን የመጡ ናቸው። ለምሳሌ ሄለን ኪለርን ብንወስዳት ከልጅነቷ ጀምሮ መስማትም ማየትም የተሳናት ነበረች። ነገር ግን በሕይወቷ ላይ የመጣው ፈተና ሳያስቆማት በጣቶቿ መጻፍና ማንበብን የተማረች፣ ከኮሌጅ የተመረቀች፣ መጽሐፍ የጻፈች፣ ብዙዎችን ያስተማረች፣ የሕይወትን ፈተና ያሸነፈች ጀግና ናት። በዓላማው ጽኑ የሆነ ሰው ሌላው ያለው ባህሪ የዓላማ ጽናት ወይም ፐርሲቨረንስ ማለት ወደ ዓላማ በጽናት በመጓዝ የሚከፈለውን መስዋዕትነት የሚከፍል ለፈተና የማይንበረከክ የማይሸነፍ ማንነት ያለው ማለት ነው። ዘር አፈርን ፈንቅሎ ወደ ብርሃን እንደሚወጣ የዓላማ ጽናት ያለው ወደ ግቡ እስኪደርስ ድረስ ጨለማ፣ ትግል፣ ድካም፣ ተስፋ መቁረጥ የማያስቆመው በጽናት ወደ ግቡ መድረስ የሚችል ነው። ወደ ዓላማው መሮጥ ቢያቅተው የሚራመድ፣ መራመድ ቢያቅተው የሚንፏቀቅ፣ መንፏቀቅ ቢያቅተው የሚንከባለል፣ በምንም ሁኔታ ማቋረጥን ምርጫ የማያደርግ ማንነት ማለት ነው። ለምሳሌ ቶማስ ኤዲሰን 6000 ጊዜ ፊላመንትን 10000 ጊዜ አምፖልን ከሞከረ በኋላ ነው ማብራትን የፈጠረው። ከዚህ ሁሉ ሙከራ በፊት ተስፋ ቆርጦ ቢያቋርጥ ኖሮ ዛሬ ቶማስ ኤዲሰንን አናቆም ነበር። ስለዚህ ወደ ዓላማችን በጽናት እንጓዝ። በዓላማው ጽኑ የሆነ ሰው ሌላው ያለው ባህሪ ራስን መግዛት ወይም ሰልፍ ዲሲፕሊን ማለት ስሜታችንን፣ ፍላጎታችንን፣ ጊዜያዊ ምኞታችንን በመቆጣጠር ወደ ዓላማችን መጓዝ፣ ለዓላማችን የሚከፈለውን መስዋዕትነት መክፈል መቻል ማለት ነው። ራስን መግዛት ወደ ዓላማችን ለምናደርገው ጉዞ አነቃቂ ሳንጠብቅ በማንኛውም ሁኔታ ውስጥ ወደ ግባችን መጓዝ እንድንችል ይረዳናል። ራሱን የሚገዛ ሰው ወደ ዓላማው የሚያደርገው ጉዞ ውስጥ አይሰላችም። በየዕለቱ ማድረግ ያለበትን ያደርጋል። ምክንያቱም ስኬት በሂደት ውስጥ እንደሆነ ጠንቅቆ ያውቃል። ለዓላማው ነው ማለት ያለበት ላይ ነው ይላል። ከዓላማው የሚያስተጓጉለው ማንኛውንም ነገር ሲያደርግ አይገኝም። በማንኛውም ውጣ ውረድ ውስጥ የጀመረውን ይጨርሳል። ለዓላማው የገባውን ቃል ይፈጽማል። ለዓላማ ጽኑ የሆነ ሰው ሌላው ያለው ባህሪ የስሜት ልቀት ወይም ኢሞሽናል ኢንተለጀንስ ማለት ከስሜታዊነት ዓላማውን የሚያስቀድም፣ ማግኘት፣ ማጣት፣ ደስታ፣ ሐዘን ከዓላማው የማያስቆመው አልፎ የመሄድ አቅም ያለው፣ እውነትን የመቀበል ችግርን የመቋቋም አቅም ያለው፣ ራሱን በማረጋጋት ስለ መፍትሄው ያስባል፣ በተሻለ መንገድ ችግሩን ይፈታል። በጽናት ያለፈበትን መንገድ ሌሎች ሲያልፉበት የመርዳት የተሻለ አቅጣጫ የማሳየት ልብ አለው። እሱ የተቸገረበትን ሌሎች በተሻለ መንገድ እንዲያልፉበት መንገድ ያሳያል። በዓላማው ጽኑ የሆነ ሰው ሌላው ያለው ባህሪ ኃላፊነትን ይወስዳል፣ ሪስፖንሲብል ነው። በፈተና ጊዜ ከኃላፊነት አያፈገፍግም፣ ችግርን አይሸሽም፣
ይጋፈጣል። የሚያስከፍለውን መስዋዕትነት ለመክፈል ዝግጁ ነው። ላመነው ሰው ታምኖ ኃላፊነቱን ይወጣል። ለዓላማው ጽኑ የሆነ ሰው ኃላፊነቱን መወጣት እንደ ግዴታ ያየው፣ ወደ ዓላማው እንደሚያደርሰው፣ እንደሚያሳድገው፣ ውጤታማ እንደሚያደርገው ጠንቅቆ ያውቃል። በመጨረሻም በጽናት ወደ ዓላማችን እንጓዝ። ለዓላማችን የሚያስፈልገውን ማንነት ዕለት ዕለት እናዳብር። ሐሳብና አስተያየት ካላችሁ በኮሜንት ሴክሽኑ ላይ አስቀምጡልን። ስለተከታተላችሁ አመሰግናለሁ።